አገልግሎት ሰራው ይርዘን በቃ አያበይ እንግዲህ እሺ በቃ ገመድ አሰጠኝም አንተ ማሰሪያ ብራ አይሸጥም እናትዬ ዱሮም ደምባችን ማሰሪያ ዋናው ነገር ምን መሰለሽ አንቺን ይኸውልሽ ተቀጣጣየሽ በቀይ ቢገባ ቀጥ ነው በግራ ቢገባ ቀጥ ነው በቃ የሴት በሬ ነው በቃ ማንም ምን ይባላል አበራለሁ የሚገርም ነገር አበሩ ግን ፈርሻው መካከል ግን ያያወድም አበራለሁ ምን ርካሽ እንደሆነ የዘርኩ ላሳውቃችሁ ነው በሉሽ ተከተሉኝ ስንት ነው ሞኞ ኧረ ንገረኝ ቁርጥ አድርገህ ገዢው የእኔ ነኝ ገዢማ አንተ ነበር መሄጃውን ንገረኝ ቁርጥ አድርገህ በቃ 13 አይደለም ነው 23 ንገረኝ ቃለበጉ ቃለበጉ ስንት ተገዝቶ ነው ባለ 15 ሞኞ መጆት ንገረኝ የሚበላው ንገረኝ አቀንሰ እንግዲህ በግ ተወዷን ወደ አፍቶ ሄጄ ልጠይቅ ደግሞ ስንት ነው የምትገዛው? ኧረ 14ማ በሬ ይገኛል በጋጣ ነው እርሻው ኃይለኛ ነው የሚሆነው ባለ ሰማንያ ለሴት ነው ቁርጥ ያለው ንገረኝ አይ ለሴት ወታ ሀገር ነው አንተ ደርሻ ነው ነው የምፈዱ ተከሻውን ይይ ና ቁርጥ ያለበት ነው ከስንት እዛ ይቀንሰው ነው ያለ መጓጁ ብታርሰው ምን የሚያመጣ ታሪክ ነው እዛ ይቀንሰው አይተጣለበት እንግዲህ አንተ ቁርጥ አድርገህ ባለቤት ስንነግርህ ወስ ነው ቁጥር ዝም ሲቆጠር የዋለበትን ምን ይወሰለ ነበር አንተ ወሰነስ መርፈታል ተካሻው ወሰነ ምን ምንም ይወዱ ቁርጥ አድርገህ ንገረኝ ያለ መጓጁ ብታርሰውም ጭራሽ ወደ በኋላ አይልም አረ በቀስቀሳ ቁርጥ አድርገህ ንገረኝ ጣልበት ወሰነ ዝም ብለህ ስንት ወሰነ ጣልበት አንተ ጭርስ አድርገህ ስነግረኝ እኔ የምነግርህ እነግርሃለሁ 77 85 ምናምን ሰው ይወልድ ነበር 77 እንተው እስ ወጣ ጣል 77 አንተ ወሰነ ጣልበት 77ቱን አንተ ተተሽ አንተ ወሰነ ጣልበት 77 ሳይሆን እሺ ቁጠሩበት እኔ እኮ 85 ምናምን ነው አሰባው ነው መጨረሻው ነው ሸይጣን ቃል መሰረት ወሰነ 55 ምትላ እሱም ይሻላል 767 እየተቆጠረበት ነው ያለው እንዴ 70 ሀል ሞላ አረ ካም ምናምን እስኪ የሚጠሩት ባለበሬው ስንት ነው ነው ትልቅ ነው ያረጋረከው እንዴ
ኧረ ወይ መልክ የለው እንዴት ነው 40 የምትለው መልኩ ምን ተፈጥሯዊ አይደል? ይሄ ሰው ሰራሽ አይደል? ፋይናል ነው። እና ሙያው እንዴት ነው? ሙያው አሪፍ ነው። ኧረ ቁርጥ አድርገህ ንገረኝ። ገዢው እኔ ነኝ። ግዛ በቃ 35 ነው። ኧረ አድርሰህ ወይ ላድርሰህ። ያንማ እንግዲህ ግዛ እንጂ ብር ቁጠር። አሁን ቁርጥ አድርገህ ንገረኝና የለም ዲያተኛ ነው መሰለኝ። ስጉ ነው እንጂ ኧረ በጣም ቀመጭባጭ ዙሮ እንግዲህ ቆንቶ በር አይደል? የታረሰ ነው። አዎ። እና ስንት እንግዛው እያለ የገበር አይደል? አዎ ገበሯል። ቀንቷል ነው አጭር ሆኖ እንደው እንጂ የቀና አይመስልም። አጭር ሆኖ ነው እንጂ የቀና ነው። ኧረ ስለት ይሁን እንጂ ማጠሩ አይጎዳለም። ዋጋ ስንት አለ መጨረሻ? መጨረሻውን ንገረን። ከ3 ግዙት በቃ ስንት? 33 አዎ። ኧረ በጣም አስወድደዋል። እንጂ አይደለም ቅናሽ ነው። ገና ልጅ ነው። እግሩ ሙሉ ነው። ተፈጥሯዊ ነው። ይሄ ሲጎለድ ገና እንዲህ ነው አጎላል። እግሩን ሳላየዋይ አዎ ጥፍሩ እንትን ያለ ነው። አስተያይተዋል። ምርጥ ነው። ተበላላው ሰርገውም እንደ አይደል? እግሩ ምልክ ነው። ተጠብሏል። እግሩን ሳላይ ተሸጉጀበት ተረገመ ጎባን ነበረና እያስፈራራኝ ነው። ዱላ ልገዛ እያልኩ ነው። አሁን መግዛት አለብኝ። ዱላ ትመርጥ ነው ስጠኝ አታይኛል። ወደ እንደሆነ አድርገህ ክትክታ ነው ክፍሌ አጋና ያለው ክትክታ ነው። አይሆንም። ይቺ ወሬ ያረከው እንደ 650 ወሬ በረከሰበት ሰዓት አሁን ይቺን 650 ትላለህ። ንገረኝ። ክላሽም 6 አላወጣም ማለት ይችላል። እንግዲህ ከእጅ ማየት ንገረኝ። ስድስት ቀን ሳይላል ያለ ስንት ነው በሬው? 68 ነው። እናት መጨረሻው ተናገር። አንዴ መጨረሻው እያየሽ ነው እንጂ በሬውን አቋሙ ሰጋ ሰንጋም ያልኩን መጨረሻው ልገዛው ነኝ እኔ ለእርሻ ስለፈለኩት ነው። በቃ ይሆናል ለእርሻ ቀርቶ ለፈለኩት። ስለዚህ መጨረሻውን ተናገር። 50 ልግዛ? ኧረ 50 ነው እናት አለም 65 ነው። አዎ ትራክተር ያው ነው የሚሰበው እናት አለም 50 ልግዛ። በቃ ልቁጣት። ኧረ 50 ይጎዳኛል። ይቅርብ ወንድምዬ። እኔም በቃ ሳቅ ብለሽ ሽጥልኝ። 63 በቃ ለሽጥልሽ እናት አለም ሳቅ ብለሽ ሽጥልኝ። 50 ሙሉ ነው የምገዛ። ኧረ እናቴ 50 በጣም እሺ። ደው ይዋ አዟሪት እንኳን ሲያምር ተመልከቱ። በእናት በጣም ወርቅ እኮ ነው። እስኪ የት ሀገር ነው? አገሩ ወደዚህ ወር ላይ ወደ ሸሮ ቀመስ አታውቂም? ሸሮ ቀመስ ነው? አዎ ያማ ያው የሀገራችን ነው። ዞሮ በቃ የሀገር ገመገም ነው እናቴ። ብዙ ማንራራቅም የምትታወቅ ሰው እንትን ታመጣለህ የሚያጻጽፈን ያማ ግድ አይደለ። እኔ መያዣ አቀርባለሁ፣ አንቺም ታቀርቢያለሽ እኮ እዛ በተጻጽፈን ምናምን መሸጥ እኮ ነው። ሌላ እኮ ስለዚህ 50 ልግዛ። እንደ 50 ይጎዳኛል እናት አለምዬ፣ በጣም ነው የሚጎዳኝ። አይጎዳህም። እኔም እንደ ይቅርብኝ ብዬ እንጀራ ስለሆነብኝ እርሻ ስለሆነብኝ ነው። ይሁን በቃ አንቺ ቁጠሪ። በቃ ሰነድ ያከም ጧት አንስቼ ሲያከም አልኩ። እሺ አምጣማ ወንድምዬ፣ ጧት አንስቼ ሲያከም አልኩ። እኔም ዙር
ዙሪያ ነው ብታይ እንደው ስዞር ጭንቅላቴ ዞሮ አሁን ሳየው ደስ ስላለ ራሱ ፀሐይ ሲመታኝ ነው የዋለው። ጠዋት የሚገርምሽ ቁርሴን ሳልበላ ነው የመጣሁት ከቤት ስወጣ። ያው እንግዲህ ፈጣሪ መጨመር ያደርግልኝ ነበር። ቁርሴን ብበላ ለካ ሰብላም ያርገው እንጂ እንግዲህ ተከታተሉኝ ስቆጥር 1 2 ምን ብሩ ያስቃል እንዴ ወንድምዬ? በሬው ችግር የለውም። በሬው ፈርካሽ ነው። ቀንበሩ ነው ትንሽ ልበጭ። አይ ወፍራም ነው በጣም። አዎ ቀንበሩ የራሱ ጉዳይ አለኝ ቀንበሩ 50 ከሆነ አለኝ። ደህና ባል አለኝ እኮ እንደው አሁን ሌላ ስራ ሄዶ ነው እኔም ልግዛ ብዬ ላግዘው ብዬ ነው። ትራክተር ገና ያዘጋጃን ተባለ አለ ባለሙያ ባል አለ። አዎ በደምብ በእሺ መካለም በቃ ያገርዱ ይሰራው ይርዘን በቃ አያበይ እንግዲህ እሺ በቃ ገመድ አሰጠኝም አንተ ማሰሪያ ብራ አይሸጥም እናትዬ ዱሮም ደንባችንን ማሰሪያ ብራ ና ወንድሜናማ ያስ ገመድ ያዝና ሰንጠር ምናምን የሚባል ነገር ስላለ ያው ሰንጠሩን እንትን ማለት ነው። እሺ እንጻጻፍና ያው ሙያው ምናልባት በግራም ቀጠበቃኝም ቀጥራ እናት የሙያው ምንም የለበት። ዋናው ነገር ምን መሰለሽ አንቺን ይኸውልሽ ተቀጠቀጣየሽ በቀይ ቢገባ ቀጥ ነው፣ በግራ ቢገባ ቀጥ ነው። በቃ የሴት በሬ ነው። በቃ ማንም አይደለም። ምን ግን አበራ አለው። የሚገርም ነገር አበሩ ግን ሀርሻው መካከል ግን ዳህያ አይወድም። አበራ አለው ሀርሻው መካከል ግን ዳህያ አይወድም። እሱማ ይደነብራል። ሀብት ቀርቶ ሰውም እኮ ይደነብራል። አዎ እንደዛ ነገር ነው እኮ ያለ ነው። ሁሉም በቃ ወደ እሱ እሺ 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 ና